እንግዲህ በዛሬው ዕለት በኤፍኤስአርፒ የበጀት ድጋፍ ወይም በምግብ ስርዓት ማጠናከሪያ ፕሮግራም ለሁለተኛ ጊዜ የምናደርገው የምርት ትውውቅ መድረክ ሲሆን አጠቃላይ እንግዲህ በዛሬው ዕለት የተገናኘንበት የግብርና ምርት ኤግዚቢሽን የግብርና ምርት ኤግዚቢሽንን ስናስብ ጠቅላላ በግብርናና ግብርና ነክ የሆኑ ምርቶችን ከአምራቹ ለሸማቹ በቀጥታ የሚገናኝበት እና ምርት የሚተዋወቁበት ትልቅ የሆነ መድረክ ነው ማለት ነው። ጥላዬ ማሙዬ ነኝ፣ ቀበሌ ጀርሳ ቁበቲ። እኛ ልማት ውሃ የተፈጥሮ ውሃ አለን። እንደውም በየመንገዱ እየተባከነ ገደል ላይ እያስቸግረን ነበር። አሁን ወረዳችን በጎማ ወርዶልናል። አሪፍ ነው። ቡና እያለማ ነው። ጅማሮ ነው። እኔ አሁን ራሴ ወደ 2000 ምናምን እግር ቡና አለኝ። ማንጎም አሉ ስን ያህል ዛሬ ያውና መጣን ሸጠናል። በጣም ጥሩ ነው። በዚሁ ተቀጠለልን። አሁን የመፈልፈያው ጉዳይ እንጂ ያው ገበያ ጥሩ ሸጠን ነው ገባ ነው። ዛሬ እንደምታዩት እዚህ የሌለ ምርት የለም። የኤግዚቢሽኑ ዓላማ ሁለት ነው። ምርትን ፕሮሞት ማድረግ ወይም ማስተዋወቅ ነው። ይህ ምርት ደግሞ ከሚገዛው አካል ጋር ትስስር መፍጠር ነው። ሌላ ምንም ዓላማ የለም። ተመኛ ጥናፉ እባላለሁ። የሳይዳውና የወረዳ ግብርና ጽሕፈት ቤት ውስጥ የአትክልትና ፍራፍሬ ቡድን መሪ ነኝ። ዘንድሮ ስናካሄድ ሁለተኛ ዓመታችን ኤግዚቢሽን እንደወረደ ምናልባት ትልቁ ዓላማ ከዚህ ከምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ ተደርጎ አርሶ አደሮች ያመረቱትን ምርት እንግዲህ ያው ዝም ብለው ለሸማች ነጋዴዎች ነው የሚሸጡት። ግን እንደ ወረዳ ደግሞ በወረዳ ውስጥ ያሉ ጥሪ የተደረገላቸው አርሶ አደሮች፣ የከተማ ነዋሪዎች ብሎም ነጋዴዎች፣ የመንግስት ሰራተኞች ይህንን በወረዳችን እንዲህ አይነት ምርት አለ ወይ ብለው ምርቱንም እንዲያውቁ ፕላስ ደግሞ በተመጣጣኝ ዋጋ ገዝተው ለማስተዋወቅ ያክል ነው።